ክፍል 7 ዛዱ ረመዳን የረመዳን ስንቅ كيف نستقبل رمضان لرمضان ያለን ዝግጅት እንዴት ነው التوبة ወደ አላህ በጸጸት በኢኽላስ መመለስ الحمد لله الذي وسعت رحمته كل شيء وفتح باب التوبة للمذنبين للرجوع والإنابة إليه ووعد بالمغفرة عباده التائبين فهو القائل سبحانه يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله هدى الله به الخلق وأرشدهم به إلى طريق الفلاح إلى طريق الفلاح في الدنيا والآخرة وبعد التوبة وما أدراك ما التوبة ثم أما بعد السلام عليكم ورحمة الله وبركاته እንደምን አላችሁልኝ እንደምን ከረማችሁልኝ ኢንሻአላህ እንግዲህ ተውባ መጨረሻ ክፍሌን ነው ዛሬ ይዤ የመጣሁት አላህ ይወፍቀን በእውነተኛ ማንነት ጥርት ባለች ተውባ ከአላህ ጋር የምንገናኝ የፊታችን ረመዳን በደበቀ ሁኔታ አላህ በሚፈልገው ሁኔታ የምንጾመው አላህ ያድርገን እንግዲህ ስለ ተውባ እየተማርን ነው ተውባ ምንድነው እያልን ነው وما أدراك ما التوبة تلك الرحمة التي امتن الله بها على عباده المذنبين والله ለወንጀለኛ ባሮቹ የሰጠው ትልቅ ጸጋ ነው ብናውቀው ማለት ነው እኔም አንቺም እሱም እሷም እነሱም ሁሉም ወንጀለኛ ነው ሁላችንም ከወንጀል እንደማንጸዳ እናውቀዋለን ማለት ነው ስለዚህ ወደ አላህ መመለስ ግድ ይለናል فلا يقنط المذنب ولا ييأس من رحمة الله التي عمت السماوات والأرض فقد فتح باب التوبة أمام كل عاص ومذنب الله سبحانه وتعالى لو أنجلن يوهلانو يعني سفي هنا بركة سفي هنا يأزنة يمهرة برون كفت يادرقوا مالتنا سلازي ودى الله النملس يا أيها الذين آمنوا توبوا إلى الله ودى الله تملسوا أنت والله يامناتشو سوّج هو يلنال توبة نصوحا ترد يالج توبان صدت يالج توبان وما أدراك التوبة النصوح توبة النصوح مالت من دنو فالتوبة التي يريدها الله منا ويقبلها عنا ويغفر بها لنا هي التوبة النصوح التوبة الصادقة المخلصة التي يبتغى بها رضا الله سبحانه هنا توبة النصوح مالت ترت بلا الله بتجنا بتشا فلغن كسو مهرات فلغن ودسو بتشا من ملسات توبة አይነትናት እቺ ምንም ነገር ያልተቀላቀለባት በኢኽላስ ጥርት አድርገን ወደ አላህ የምንመለስባት የተውባ አይነት ነች ተውበተ ነሱህ አላህም ወደሷ ተመለሱ ይለናል ወደ ተውበተ ነሱህ عسى ربكم أن يكفر عنكم سيئاتكم الله أكبر الله سبحانه وتعالى ወንጀላችሁን ይምራችሁ ዘንድ ይሄ ይከጀላል በቃ ወንጀላችሁን ይምራችሁ ዘንድ ይሄንን ተውበተ ነሱህ ጥርት ያለችን በኢኽላስ ምን ትደረግን ተውባ አድርጉ ያለ ነው አላህ ይሄን ብቻ እኮ አይደለም በተውባ አንድ ሰው ወንጀሉ ብቻ አይደለም የሚማርለት ጀነትም ይገባል ይሄው ቁርአኑ ነው ويدخلكم جنات تجري من تحتها الأنهار سورة التحريم قلت أنقرأ كفلقن ይሄው ከስሮቿ ወንዞች የሚፈሱባትን ጀነት ያስገባችኋል ይላል አላህ አላሁ አክበር ተውበተ ነሱህ ግድ ነው
አንድ ሰው ወደ አላህ በመመለሱ ተውባ በማድረጉ ብዙ ጥቅሞችን ነው የሚያገኘው ብዙ እድሎችን ነው የሚወስደው አላህ Subhanahu Wa Ta'ala በእኛ ወደ አላህ መመለስ ወደሱ መመለስ እጅግ በጣም ደስተኛ ነው ሐቂቃ የጠበቀሽ ነው እህቴ አላህ ወደሱ እንድትመለሺ ትልቅ እድል ከፍቶልሻል ወንጀልሽን ሊምርሽ ያ በጣም የቆሸሽበትን ወንጀልሽን ሊምርሽ አልቅሰሽ ተጸጽተሽ ወደ አላህ ተመለሽ ለአላህ እጅ ስጪ يا أيها الإنسان ما غرك بربك الكريم الذي خلقك فعدلك الله أكبر الله ينقرن እኮ ነው አንተ የሰው ልጅ ሆይ በአላህ ላይ ይሄን ያክል ያጠገበህ ምንድነው ለዛ ሳምሮ ፈጥሮክ ሁሉ ነገራችንን አስተካክሎ አየር እንደፈለገ እንዲወጣ እንዲገባ ኩላሊታችን እንዲሰራ ልባችን አስተካክሎ ደም እንዲረጭ ቁመን እንድንሄድ አላሁ አክበር ይሄ ሁሉ ጥጋብና ይሄ ሁሉ አመፀኝነት ከየት መጣ ما غرك بربك الكريم يا بتكبروا ታጋሽ አዛይ በሆነው ጌታ ላይ ምንድነው ይሄን ያክል ያጠገበን አላህ እየጠየቀን ነው ለዚህ ምላሽ አለሽ በአላህ ላይ ያጠገበሽ ምንድነው والله ለዚህ ምላሽ መስጠት አለብን ما غرك بربك الكريم ይሄን ያክል በአላህ Subhanahu Wa Ta'ala ላይ ያስጨከነን ያሳመፀን ምንድነው ጤና ስለሰጠን ነው ገንዘብ ስለሰጠን ነው እቴ ሀብት ስለሰጠን ነው ወንድሜ ልጆች አፊያ ጤና ስለሆኑልክ ህይወትክ ስለሰመረልክ ነው በአላህ ላይ ያመስከው አላሁ አክበር ይሄን ያክል እጅግ በጣም ጽብ ድንቅ የሆነ ውበት ስለሰጠሽ ነው ሚዲያ ላይ ወጥተሽ ምታምጪው ቁርአኑ እኮ ነው የሚለው الذي خلقك فسواك فعدلك أليس هو الذي خلقك فسواك في أحسن تقويم እጅግ የሚያምር ውበት የሰጠሽ እኮ አላህ ነው እንደዛ ጽድት አድርጎ የፈጠረክ አላህ ነው ለሱ መገዛት ነው ያለብህ ወይም አቢደ ሸይጣን ነው የምትሆነው በሱ ላይ ነው የምታምፀው ጫት እየበላ አሽሽ እየጠጣ መጠጥ እየጠጣ ሰው ገንዘብ እየበላ ጤና አድርጎ እንዴት አላህን ታምጻለህ فعدلك وركبك تركيبا قويا معتدلا في أحسن الأشكال وأجمل الهيئات فهو يليق بك تكفر نعمة المنعم أو تجحد إحسان المحسن الله أكبر الله إهن يأكل ولا تسلوا على اللنو ጤና ስላደረገን ውቦች አድርጎ ስለፈጠረን ጨጓራችን ይሰራል ኩላሊታችን ሁሉ ነገራችን ይሰራል በዛሬው አለት አልহামዱሊላህ ይሄን ኒዕማ ደግሞ ያጡታሉ ይሄን ኒዕማ ስለዋለልሽ ነው አላህንም ታምጪው በዚህ ደረጃ ወጣቶች ንቁ ሁሉ ነገር አእምሮአችን እንዲሰራ አቅላችን ትክክለኛ እንዲሆን ስላደረገን ነው አላህንም እናምፀው ያ አላህ من الله يا أيها الإنسان ما غرك بربك الكريم بزيات هقاش كريم الله أكبر التكبر بهونه جيت على إن التمس من دنيا النساسة يقول تعالى متابعا معاتبا للإنسان المقصر في حق ربه يا جيتون حق ما يقعد لون سو الله سيوك اسمالته يوكسن كونو የኛ ሁቁቆች አሉብን አላህ ላይ ብዙ ሁቁቆች ብዙ ግዴታዎች አሉብን ተውሂድ አንዱ ትልቁ ግዴታ ነው የመጣንበት ትልቁ ግዴታችን ነው ያናጓድላል ሙቀሲሮች ነን ሶላታችን ትክክል አይደለም ምንም የለንም ኢባዳ ሲጀመር ብዙዎቻችን የውሸት ነው ሶላታችን የውሸት አህካም የለው ሁሉ ነገራችን እንደፈለግን ሐቂቃ والله አላህን እንፍራ ሂጃብ ኒቃቡ ቢለበስ በጣም በብዙ ነገር በቃ ዘመናዊ ለማድረግ የማይጣረው ጥረት የለም ሂጃብ ኒቃቡ ቢለበስ ሚዲያ ላይ ተወጥቶ በቃ ሳቢና ማራኪ ለማድረግ የማይደረገው ጥረት የለም ይሄ ነው እንዴ ታዲያ የአላህ ወዳጅ አውላ ይሄ ነው እንዴ የአውሊያኡላህ የጁንዱላህ የአላህ ሰራዊቶች መገለጫ ይሄ ነው እንዴ አውሊያኡር ረህማን
ይሄ ነው እንዴ? ወላሂ ብዙዎቻችን አውሊያኡ ሸይጣን ነው። የሸይጣን ወዳጆች፣ የሸይጣን ተባባሪዎች፣ የሸይጣን መጫወቻዎች ሆነናል ማለት ነው። አላህ ምን አለ? ያ አዩሃል ኢንሳኑ ማ ገረከ ቢረቢከል ከሪም ተሀውነን ሚንከ ፊ ሑቁቂህ አም ኢሕቲቃረን ሚንከ ሊዐዛቢህ ይላል። እንደው ሕቁቁን ግዴታውን ችላ ማለትህ ነው ወይስ የሱን ቅጣት ንቀህ ነው ይላሉ ሰዕዲ ይህን ሲተረጉሙት። አም ዓደሙ ኢማን ሚንከ ቢጀዛኢህ ወይስ ነገ በአኺራ ቅጣት የለም ጀዛ የለም ክፍያ የለም ሂሳብ የለም ብለህ ንቀኸው ነው? ይሄ ነው። ከዚህ ከሶስቱ አይጠራም ሁላችንም። እንደዚህ የኔ ያክል በአላህ ላይ የምናምጽበት ምክንያት ወይም የአላህን ግዴታዎች ንቀናቸዋል ማለትም ክደናል፣ ወይም ነገ አኺራ ቅጣት ምንም አያመጣም ያው ችግር የለውም ብለናል፣ ወይም ደግሞ አኺራን ክደናል ማለት ነው። ነገ ጀዛ የለም ብለናል። ይሄ ነው። ከዚህ ከሶስቱ አይወጣም። ስለዚህ ልብ እንበል፣ የቆምንበትን እንፈትሽ፣ አላህን እንፍራ። አለበለዚያ ወላሂ ትልቅ አደጋ ትልቅ ጥፋት ላይ የምንወድቅበት አማራጭ ብቻ ነው እየተከተልን ያለ ነው ማለት ነው። ዞሮ ዞሮ አላህ ሱብሓነሁ ወተዓላን የሚፈራ ሰው አላህ ሱብሓነሁ ወተዓላን በትክክለኛ በኢኽላስ የሚገዛ ሰው ሁሌም አላህን ይጠባበቃል፣ አላህን ይቅርታ ይጠይቃል። በሐረካት ሰከናው በእንቅስቃሴው በሚቀመጥበት ቦታ ላይ በማንኛውም ሁኔታ ላይ ሕቁቆች እንዳሉበት ያውቃል ማለት ነው። ስለዚህ ሁሌም ዱዓ ያደርጋል፣ ሁሌም አላህን ይቅርታ ይጠይቃል ማለት ነው። ኢንሻአላህ እስኪ ዛሬ በተወሰነ መልኩ የተውባን ጥቅሞች እናያለን። እስኪ ጥቅሙ ቢገባንና ወደ አላህ ብንመለስ ማለት ነው ኢንሻአላህ። አላህ ሱብሓነሁ ወተዓላ እንግዲህ በተለያዩ ቦታዎች ላይ በቁርአን የተውባን ጥቅሞች ይገልጻል ማለት ነው። የተውባን ጥቅሞች በሚገርም ሁኔታ ነው በተለያዩ ጥቅሞች ጋር እያዋዛ እያያያዘ ተውባን የሚያቀርብልን ማለት ነው። አንድ ቦታ ላይ ተውበቱ ወደ አላህ ተመለሱ ጀነት ትገባላችሁ ይለናል። አንዳንድ ቦታዎች ላይ ደግሞ በትክክለኛው ተውበተ ነሱህ ተመለሱ ወንጀላችሁን ምረን ምንዳም እንሸልማችኋለን ይላል። አላሁ አክበር አላሁ አክበር። አንቺ በወንጀልሽ ላይ የጨከንሽ እህቴ ሆይ ተነሽ። ያ ባጊየት ተውባ አቅቢሊ፣ አንቺ ተውባ ምትፈልጊ እህቴ ሆይ ወደ አላህ ተመለሺ፣ ወደ አላህ ተቅጣጪ፣ ወደ አላህ ዙሪ። አንተ በተውባ ላይ የጨከንክ ወንድሜ ሆይ፣ ተውባን ችላ ያልክ ወንድሜ ሆይ ተነስ፣ የወንጀል ቆሻሻህን አራግፍ፣ ወደ አላህ ተመለስ። ያ አዩሃል ኢንሳን ማ ገረከ ቢረቢከል ከሪም፣ አንተ የሰው ልጅ ሆይ በጌታህ ላይ ምን አጠመመክ? ምን አጠገበክ? ወላሂ እኛ እኮ እናውቀዋለን ደረጃችንን። ሐቂቃ እኛ እኮ ከአንድ ቀን በኋላ እኮ ሙተን እኮ ማንም ዞሮ ማያየን ጥንቦች ነን። እውነታው ይሄ ነው እኮ የኛ ነገር። ይሄን ያክል ጥጋብ ምንድነው? ሐቂቃ ልካችን እኮ የሚታወቅ ሰዎች ነን። ጂፋህ ነን። በቃ ጥንብ ማንም ዞሮ አያየንም። ሬሳችን አንድ ቀን ወርቆ ካደረ አላሁ አክበር በሰከንድ ማንነታችንን ራሱ የምናጣ ነው። ከሞትን በኋላ ራሱ የሞተው ሬሳችን በስማችን አይደለም የሚጠራው። ሬሳው ጀናዛው ተቀበረ እንዴ? ሬሳው ተቀበረ ነው የምንባለው። ፋጡማ፣ ሰዒድ፣ አህመድ፣ ጀማል ተቀበረ እንዴ አይባልም። ጀማልን ቀበራችሁት አይባል። ሬሳው ተቀበረ እንዴ ነው የሚባለው። በቃ ማንነትሽን ወዲያው ነው የምንታጨው። ስለዚህ አላህ ላይ መጥገብ ተገቢ አይደለም። ተውባ ግድ ነው። አንደኛው ተውባ እንግዲህ ምንድነው? አተውበቱ አነ ተውበተ ሰበቡን ለመሐበቲላሂ ዐዘ ወጀል የአላህ ሱብሓነሁ ወተዓላን ውዴታ የምናገኝበት ነው። ቅድም ብያችኋለሁ። አላህ ሱብሓነሁ ወተዓላ ተውባን ዝም ብሎ አይደለም ቁርአን ውስጥ የሚገልጸው፣ ከሆነ ትልቅ ስጦታ ጋር ከሆነ ትልቅ ሽልማት ጋር አቆራይቶ ነው። ኢነላሃ ዩሂቡ ተዋቢን ወዩሂቡል ሙተጠሂሪን ይላል። አላሁ አክበር። ይኸው
يودنا الله. فالتوبة تثمر للعبد محبة من الله خاصة ولا تحصل بدون التوبة، بل التوبة شرط في حصولها، والمحبة الحاصلة للعبد بالتوبة لا تنال بغيرها، لأن التائب يكون في حال من الخوف والخشية والانكسار والتذلل لله والتضرع إليه بأن يقبل توبته ويغفر زلته ويتجاوز عن جرمه وخطيئته. وهذه الأهوال هي من أفضل أحوال العبد التي يحبها الله عز وجل. ولهذا قال تعالى: إن الله يحب التوابين ويحب المتطهرين. الله أكبر. الله لمن دنو باروچن توبة سيادرغو ميودو عند سو በርግጠኝነት የተውባን ሸርጦች ጠብቆ ወደ አላህ የሚመለስ ከሆነና በዛ ሂደት ምንድነው የሚያሳየው? በጣም በወንጀሉ አዝኖ ተጸጽቶ ሁለተኛ ወደዛ እንደማይመለስ ቁርጠኛ ሆኖ በኢኽላስ ነው ወደ አላህ የዞረው፣ በጣም ልቡ ተሰብሮ ማለት ነው። ከዚህ በላይ አላህ ታዲያ ምን የሚያስደስተው ነገር አለ? በኢኽላስ ወደሱ ከቀረብን አላህ ይወደናል። አላሁ አክበር። ስለዚህ ተውባ ትልቅ መድኃኒት ነው። የአላህን ውዴታ ማግኘት የምንፈልግ ከሆነ ወደ አላህ እንመለስ፣ ተውባ እናድርግ። ሁለተኛ ومن فضائل التوبة أنها سبب لتبديل السيئات حسنات ወንጀል ወደ ምንዳ የሚቀየርበት ሌላው አጋጣሚ ምንድነው? ተውባ ነው። አላሁ አክበር። ስንጨማለቅ ኖረን እናንተ በራሳችሁ ላይ ድንበር ያለፋችሁ ሰዎች ሆይ ያለ እኮ ነው አላህ ጥሪ የሚያደርገው። አላሁ አክበር። እናንተ ያመናችሁ ሰዎች ሆይ ብሎ ተጣርቷል። መልሶ እንደገና ደግሞ እነዛንም በወንጀል ጥልቅልቅ ብለው ድንበር ያለፉትንም አላህ ተጣራ። አላሁ አክበር። ይሄ ጥሪ ታዲያ እንዴት ሱብሃንአላህ! ያን ከተጣራ በኋላ እናንተ በራሳችሁ ላይ ድንበር ያለፋችሁ ባሮች ሆይ ካለ በኋላ ዝም አላለም። ኑ ቶሎ እምራችኋለሁ እያለ ነው። ሁሉንም ወንጀላችሁን እምራችኋለሁ እያለ ነው። ስለዚህ ተውባ ወንጀልን ወደ ሐሰና የሚያስቀይር ነው። والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما ألا እንግዲህ ከዘረዘረ በኋላ سنة سرعات كاسيا زبوهالا إلا من تاب وآمن وعمل عملا صالحا ألا النزيات تستو ودع الله يتملسوا بالله عندنا يأمنوا توحيداتهم يستكاكلوا ملكام سرا يسروا كهونا توحيداتهم يتستكاكل كهونا زموت ما يفسموا كهونا كلا يتزرزروا على بزوناجر إيهن ميادرقوا كهونا فأولئك يبدل الله سيئاتهم حسنات ለነዚህ አላህ ወንጀላቸውን ወደ ምንዳ ይቀይርላቸዋል፣ ሽልማት ይሰጣቸዋል። ወካነ አላሁ ገፉረን ረሂማ። አላህ መሐሪና አዛኝ የሆነ ጌታ ነው ይላል በሱረቱ ተውባ ከአንቀጽ 68 እስከ 70 ላይ። ባጭሩ ተውባ ወንጀላችንን የሚያስምር ብቻ አይደለም፣ ወንጀሉ ራሱ ወደ ምንዳ ተቀይሮ አጅር ሆኖ አላህ ለኛ ይሸልመናል ማለት ነው። አላህ ይወፍቀን። ይሄ ሁላ ግን ልብ ማለት ያለብን በምንድነው? ይሄ ሁሉ የሚመጣው በትክክለኛ ጥርት ባለች ተውባ መሆኑን ማወቅ አለብን። አለበለዚያ ዝም ብሎ ጨዋታ ከሆነ ሐቂቃ የምንጫወተው በራሳችን ላይ ነው። ሌላው ومن فضائل التوبة أنها سبب لمغفرة الذنوب وتكفير السيئات. ይሄ ብቻ አይደለም ተውባ ወንጀል ብቻ አይደለም የሚማርበት أنها سبب لمغفرة الذنوب وتكفيرة السيئات. ወንጀልን ማበሻ ነው أنها سبب لمغفرة الذنوب وتكفير السيئات. الله أكبر. الحمد لله على نعمة الإسلام. እስልምናን ትልቅ ጸጋ አላህ ስለሰጠን አላህን ማመስገን አለብን። ተውባ
ቅድም ወንጀልን ማስምሮ ሽልማት